ሰላም እንዴት ናችሁ? በዚህ ቪዲዮ የምናየው እንዴት ኦዱ ላይ ኮንሳይመንትን ሃንድል ማድረግ እንደምንችል ነው። ያው ኮንሳይመንት ላይ ፕሮዳክቱ የኛ አይደለም ከሆነ ቬንደር ሪሲቭ አድርገን ስቶር የምናደርግላቸው ወይንም ስቶር አድርገን የምንሸጠው ስለሆነ ፐርቼዝ ሪኩዌስት ወይንም አርኤፍኪው አያስፈልግም። ምንድነው የምናደርገው? ኦፕሬሽን ላይ መተን ማኑዋሊ ሪሲፕት ነው ክሬት የምናደርገው። ከዛ ሪሲፕት ክሬት ስናደርግ ሪሲቭድ ፍሮም ላይ ከማ ሪሲቭ እንዳደረግ ነው እናስገባለን። ለምሳሌ ኤቢሲ ፋርማሲ። ከዛ አሳይን ኦነር ላይም ራሱ ነው ድጋሚ እናስገባው። ከዛ ሪሲቭ ያደረግናቸው ፕሮዳክቶች እናስገባለን። ለምሳሌ አሁን አሞካክሲል 250 ሚሊግራም ታብሌት። ከዛ ዲማንድ ላይ የምናስገባው ምን ያህል አማውንት ሪሲቭ አደረግን የሚለውን ነው። ከዛ ማርካስ ቱዱ እንለዋለን። ልክ ማርካስ ቱዱ ስንለው በሎት ወይንም በሲሪያል ነምበር ትራክ የሚደረግ ፕሮዳክት ከሆነ ሎት ወይ ሲሪያል ነምበሩን ማስገባት አለብን ቫሊዴት ከማድረጋችን በፊት። ከዛ ቫሊዴት እንለዋለን። ከዛ ቫሊዴት ስንለው ወደኛ ስቶር ገባ ማለት ነው። እሱን ትሬሳቢሊቲ ላይ ቼክ ማድረግ እንችላለን። ትሬሳቢሊቲ ላይ ከቬንደሩ ወደኛ ስቶክ 50 ዩኒት ኤቢሲ 1000 በሚባል ሎት ኦር ሲሪያል ነምበር አሞካክሲሊን ገብቷል ወደኛ ስቶር። ከዛ እሱን ሎኬሽን ላይ ሄደን ግሩፕ ባይ ላይ በኦነር ስናረገው ላይክ ኦነር ያላቸውን ፕሮዳክቶች እና ላይክ የኛ ፕሮዳክት ነን ብሎ ያስቀምጠዋል። ላይክ ነን ተብለው የሚቀመጡት የኛ ፕሮዳክቶች ናቸው፣ ላይክ የገዛ ናቸው ማለት ነው፣ ፐርቼዝ ያደረግናቸው። ግን ሪሲቭ አድርገን ዝም ብለን ስቶር ያደረግናቸው ፕሮዳክቶች ከሆኑ ኦነር ስለሚኖራቸው ግሩፕ ባይ የሚያደርጋቸው በዛ በኦነሩ ነው። ለምሳሌ አሁን ቅድም ሪሲቭ ያደረግነው የኤቢሲ ፋርማሲ እዚህ ጋር ቼክ ማድረግ እንችላለን። 50 ዩኒት በሎት ነምበር ኤቢሲ 1000 ስቶር ተደርጓል። ግን ያው የኮንሳይመንት ሜን ፖይንቱ ምንድነው? የኛን ስቶክ ቫሉዌሽን ይሄ ነገር አፌክት ማድረግ የለበትም፣ ላይክ የኛ ፕሮዳክት ስላልሆነ። ለዛ ቫሉዌሽን ላይ ስንሄድ ምንም አይነት ኢፌክት አይኖረውም፣ ላይክ አድ አያረጉም፣ ወደ ስቶክ ቫሉዌሽናችን ላይ አይገቡም እነዛ ፕሮዳክቶች፣ ላይክ ኦነር ያላቸው ማለት ነው። ወይንም ሪሲቭ አድርገን ስቶር ብቻ ያደረግናቸው ያልገዛናቸው ፕሮዳክቶች። ከዚህ በኋላ ያው የሚሸጥ ከሆነ ላይክ ልንሸጠው ከሆነ ላይክ እንደ ኖርማል ፕሮዳክት ላይክ እንደ ገዛነው ፕሮዳክት ሴል ማድረግ እንችላለን። ከስተመሩን ኮል እናደርጋለን። ከዛ ፕሮዳክቱን ከዛ ኳንቲቲውን ዩኒት ፕራይስ ይስተካከል ከሆነ ከዛ በኋላ ኮንፈርም እናደርገዋለን። ከዛ ላይክ ዴሊቨሪ ይመጣል። ዴሊቨሪ ላይ ከየትኛው ስቶር እንደሚወጣ ቼክ ማድረግ እንችላለን። ዌርሃውሳችን ላይ ኤቢሲ 1000 በሚባል ሎት ነምበር ትራክ የሚደረግ 20 ኳንቲቲ ሙቭ እየተደረገ ነው ወደ ከስተመሩ። ከዛ እሱን ቫሊዴት ስናደርገው ወደ ከስተመሩ ሙቭ ተደረገ ማለት ነው። ትሬሳቢሊቲ ላይ ድጋሚ ቼክ ማድረግ እንችላለን። ላይክ ሂስትሪውን እዚህ ጋር ማየት እንችላለን። ላይክ ከቬንደር ወደ ስቶክ 50 ዩኒት ገብቶ ነበር። አሁን ደግሞ 20 ዩኒት ኤቢሲ 1000 ሎት ወይ ሲሪያል ነምበር ወደ ከስተመር ሙቭ ተደርጓል የሚለውን ነው የሚያሳየን። ኦዱ ላይ ኮንሳይመንት ይሄን ይመስላል። ግን ያው ኮንሳይመንት ባይ ዲፎልት ኦዱ ላይ አይሰራም። ኮንፊግሬሽን ላይ ሄደን ኢንቬንቶሪ ኮንፊግሬሽን ሴቲንግስ ላይ ሄደን ትሬሳቢሊቲ የሚለው ሴክሽን ላይ ኮንሳይመንት የምትለው ቼክ መደረጓን ሹር መሆን አለብን። ለዛ ኮንሳይመንት ኦዱ ላይ ይሄን ይመስላል። ቴንኪዩ